ይሄ የኢቴሪየም የዊክሊ ቻርት ነው። ይሄን ነጩን ወደ ኦሬንጅ እንቀይረው ጀስት እንዲታየን ሞር ወይንም አይ ቲንክ ብሉ ላይ እናርገው ሞር ዳርክ ብሉ ላይ እናርገውና ለማየት እንሞክር። ኦኬ ዳርክ ብሉ የምታዩት ላይን የኢቴሪየም በጣም ትልቅ ሰፖርት የነበረ ላይን ነው። ይሄንን ላይን ብሬክ አድርጎ መውረድ አልነበረበትም ፕራይሱ ለመቀጠል ማለት ነው። ግን አሁን እንደምታዩት ይሄንን ላይን ብሬክ አድርጎ ወርዷል። አሁን ያለው ትልቅ ሰፖርት ኤሪያ ላይ ነው እንደምትመለከቱት። ኢቴሪየም ይሄንን ላይን ላይ በጣም ይዞ ነው ያለው እቺ ላይን ላይ ማለት ነው። ይሄንን ላይን ብሬክ አድርጎ ከወረደ then ኢቴሪየም ሞር ወደ ታች ሊወርድ ይችላል። 1500 ያንን ብሬክ አድርጎ ከወረደ ኔክስት የምናገኘው በ1100 እስከ 920 ምናምን አካባቢ ድረስ ባለው ነው ትልቅ ሰፖርት ኤሪያ ያለው። እሱም እዚህ አካባቢ ላይ ነው። ስለዚህ ሞር ኢቴሪየም ኒውስ የታሪፍ ኒውስ ምናምን ካለ ሞር ሊወርድ ይችላል። ስለዚህ ቢ ኬርፉል። ግን እንዳልኳችሁ ይሄ ሰፖርት ኤሪያ ነበር። ይሄ ብሉ ላይን ሰፖርት ሊያደርገው አልቻለም። ሶ አሁን የሚቀጥለው ምንድነው የኢቴሪየም እጣ ፈንታ የሚለውን ስንመለከት ኔክስት የኢቴሪየም እጣ ፈንታ ብረሽ ላይ እናድርገውና ከሆነ ቦታ ላይ ሜቢ ከዚህ ባውንስ ሊያደርግ ይችላል። ይሄ ቦታ አሁን ሬዚስተንት ነው የሚሆነው። ከዚህ ቦታ ላይ ተመልሶ ልንወርድ እንችላለን። አይ ዶንት ኖ ወዴት ልንወርድ እንደምንችል። ሜቢ ፈርደር ልንወርድ እንችላለን። ሜቢ ተመልሰንም ደግሞ እዚህው ጋር ልንመለስ እንችላለን። እንደዚህ ያለ የሆነ ነገር የተጫወተ የሆነ ሰዓት ላይ ብሬክ አድርጎ ሊወጣ ይችላል።